አሁን የደረሱን መረጃዎች አሉ። በርካታ መረጃዎች እጅ ላይ ይገኛሉ። መረጃዎቹ ሁሉ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ አድርጉልን በትንዳ እንጠይቃችኋለን። ተመልካቾቻችን በቀጥታ መረጃዎቹ ልንገራችሁ። የጤና ሚኒስቴር መግለጫ አውጥቷል። በዛሬው ዕለት ስለ ወቅታዊ ጉዳይ መግለጫ አውጥቷል። የሐኪሞችም እንግዲህ አድማ አሳሳቢ ነው። በቀጣይም የምንመለከተው ስለ ሐኪሞችም እስር ይመለከታል። ሐኪሞች በርካታ ጉዳዮች ሆስፒታሎች እየታሰሩ ይገኛል። ስለነሱም የምንነግራችሁ ነገር ይኖራል። ስለ ጣናነሽ ሁለት ጀልባ እንነግራችኋለን። ወደ ሀገር ውስጥ እየገባች ነው እቺ ጀልባ። እንደዚሁም ደግሞ ስለ ብሔራዊ ባንክ የምንነግራችሁ ይኖራል። ስለ ደብረ ጽዮን እንግዲህ ህወሓት መታገዱ ይታወቃል። ከብሔራዊ ምርጫ ቦርድ እንግዲህ አግዶታል። ምንም አይነት የፖለቲካ እንቅስቃሴ እንዳያደርግ ስለሱም እንነግራችኋለን። ስለ ታዬ ደንደአና ስለ መቅደስ ዳባ ውዝግብ፣ የሰሞኑ እንግዲህ የሐኪሞች ውዝግብ ስለነሱ የምንነግራችሁ ይኖራል። በቀጥታ ወደ መረጃው ልውሰዳችሁ። በድጋሚ ላይክ፣ ሼር እና ሰብስክራይብ አድርጉልን ትህትና ጋር እንጠይቃችኋለን። በቀጥታ ወደ ጤና ሚኒስቴር መግለጫ ልውሰዳችሁ። በመቅደስ ዳባ እንግዲህ ጤና ሚኒስቴር ዶክተር መቅደስ ዳባ በኩል መግለጫ ወጥቷል። የጤና ሚኒስቴር እንግዲህ እንዳለው ከሆነ ማለት ነው በቀጣይ ዓመት በርካታ ጉዳዮችን ለመስራት አቅደን እየተንቀሳቀስን ባለበት ወቅት እንግዲህ ሐኪሞች አሁን እያደረጉት ያለው እንቅስቃሴ አሳሳቢና በጣም አስደንጋጭ ነው። ይህም ደግሞ እርምጃ እንድንወስድ እያስገደደን ይገኛል ሲሉ ነው ማስጠንቀቂያ እየሰጡት። እንግዲህ የጤና ሚኒስቴር በርካታ በጀትን በመበጀት በቀጣይ ዓመት ደሞዝ ለማስተካከል እየሰራ ባለበት አሁን ሐኪሞቹ ስራ የሚያቆሙት ታካሚዎች ላይ ጉዳት እየደረሰ እንዳለ እናውቃለን። ይህም ሐኪሞች ላይ ጠንከር ያለ እርምጃ ለመውሰድ እንገደዳለን ሲሉ በርካታ ጉዳዮችን አንስተዋል። እኔ ግን ዋና ዋናዎችን ነው የነገርኳቸው። እንግዲህ የጤና ሚኒስቴር ምንም አይነት በአሁኑ በዚህ ዓመት ላይ ለውጥ እንደማይመጣ ነው እንግዲህ እየነገረን የሚገኘው። በቀጣይም እንግዲህ ስለ ሐኪሞች እስርም ልንገራችሁ። ሐኪሞች በርካታ ሆስፒታሎች እየታሰሩ ይገኛሉ። ለአብነትም ያክል በጎንደር በጳውሎስ ሆስፒታል፣ ጥቁር አንበሳ፣ እንደዚሁም በሐዋሳ በበርካታ ቦታዎች ላይ በጋይንት ሆስፒታል ጭምር እንግዲህ እየታሰሩ ይገኛሉ። እንግዲህ የጤና ባለሙያዎችም እነዚህ የታሰሩ ሐኪሞች ካልተፈቱ በሚል በእስር ቤቶችም እንደሚገኙ መረጃዎች ይጠቁማሉ። እንግዲህ ድንገተኛ ሐኪሞችም ድንገተኛ ሐኪም እንግዲህ ሕክምና እንዲያደርጉ ተፈቅዶ ነበር፣ እነሱ ሳይቀር እየታሰሩ እንዳልሆነ መረጃዎች እየጠቆሙ ያሉት። በቀጣይ የምንመለከተው ስለ ብሔራዊ ባንክ ነው። ብሔራዊ ባንክ አንድ ነገር ገልጸዋል። ብሔራዊ ባንክ ምንድን ነው ያለው? የኢትዮጵያ መንግስት ከብሔራዊ ባንክ ምንም አይነት ብድር አልተበደረም ሲል ነው እንግዲህ የገለጸው። እንደምናስታውቀው የኢትዮጵያ መንግስት ከአይኤምኤፍ ጋር ብድር ተበድሯል፣ ነገር ግን ከብሔራዊ ባንክ ብድር አልተበደረም ሲል ነው የገለጸው። በቀጣይ የምንመለከተው ስለ ጣናነሽ መርከብ ይሆናል። ጣናነሽ እቺ መርከብ ወደ ኢትዮጵያ እየገባች ትገኛለች። እንግዲህ 100 ሜትር የምትረዝመው እቺ መርከብ እንደዚሁም 188 ሰው የመያዝ አቅም ያላት መርከብ ጅቡቲ ወደብ ላይ ደርሳለች። ወደ ድንበር ለመግባትም ወደ 100 ቀን ፈጅቶባታል። አሁን ጉዞ ላይ እንዳለች ነው መረጃዎቹ የሚጠቁሙት። እቺ ግዙፍ መርከብ እንግዲህ በጣና ሐይቅ ላይ በርካታ አገልግሎት ትሰጣለች ተብሎ ነው የሚጠበቀው። በቀጣይ መረጃ የምንመለከተው ደግሞ ስለነ ዶክተር ደብረ ጽዮንና ስለ ህወሓት ይሆናል። ህወሓት እንግዲህ የ50 ዓመት ጉዞ መታገዱን ነግረናቸዋል። 50 ዓመት የሞላው ህወሓት ሙሉ ለሙሉ ተሰርዟል። ምንም አይነት የፖለቲካ እንቅስቃሴ ማድረግ እንዳይችል፣ እንደዚሁም ምንም አይነት ንብረት ማንቀሳቀስ እንዳይችል ተደርጎ ታግዷል። አሁን ግን እነ ደብረ ጽዮን መግለጫ አውጥተዋል። እባካችሁ አስማሙን እያሉ ይገኛሉ። በአፍሪካ ህብረትም በኩል ነው እንግዲህ ጥያቄ ያቀረቡት ማለት ነው። የፕሪቶሪያው ስምምነት ከመፍረሱ በፊት በቀጥታ ውይይት እንዲደረግ ስንል እንጠይቃለን ሲሉ ደብረ ጽዮን መግለጫ አውጥተዋል ማለት ነው። እንግዲህ ለህወሓት ትልቅ ሽንፈት ነው። ምክንያቱም 50 ዓመት ሙሉ የለፋበት ፖለቲካ ነው የታገደው ማለት ነው። በቀጣይ የምነግራችሁ ደግሞ ስለነ ታዬ ደንደአና ስለ መቅደስ ዳባ ነው። መቅደስ ዳባና ታዬ ደንደአ ባለፈው መቅደስ ዳባ የጤና ሚኒስትር እያዘመን ይገኛል በሚለው ጉዳይ